ለሺህ ዓመታት ያህል ተስፋው በጊዜ ሂደት ውስጥ ሲስተጋባ ኖረ። ኃጢአት በኤደን ገነት ወደ ዓለም ከገባበት ቅጽበት ጀምሮ እግዚአብሔር ስለሚመጣው የእባቡን ራስ ስለሚቀጠቅጠው ስለዚያ የሴቲቱ ዘር ተናግሮ ነበር። ነቢያትም ስለ እርሱ ተናግረዋል። ኢሳይያስ ድንግል እንደምትጸንስ ስሙም አማኑኤል የተባለ ወንድ ልጅ እንደምትወልድ አውጆ ነበር። ሚክያስ ይህ ገዢ በቤተልሔም እንደሚወለድ ትንቢት ተናገረ። ዳንኤል ስለማያልፍ ዘላለማዊ መንግሥት ተናገረ። ሚልክያስ መንገዱን ስለሚያዘጋጀው መልእክተኛ ቃል ገባ። ነገር ግን ክፍለ ዘመናት እየተፈራረቁ ሲሄዱ ግዛቶችም ሲነሱና ሲወድቁ ግብፅ፣ አሦር፣ ባቢሎን፣ ፋርስ፣ ግሪክ እና አሁን ደግሞ ሮም ተስፋው የራቀ ይመስል ነበር። የአይሁድ ሕዝብ በሮማውያን አገዛዝ ስር ይቃተት ነበር። ቤተ መቅደሳቸው በሙሰኛ ካህናት ቁጥጥር ስር ነበር። ምድራቸው በጨካኙ ታላቁ ሄሮድስ ትተዳደር ነበር። የዳዊት እና የሰሎሞን ክብር ዘመናት የራቁ ትዝታዎች ሆነው ነበር። የተስፋው መሲህ የት አለ? ታዲያ አዳኛቸውስ ወዴት አለ? ነገር ግን በጊዜው ፍጻሜ የዓለም መድረክ በትክክል ተሰናድቶ ሳለ የሮማውያን መንገዶች ዓለምን ባገናኙበት፣ የግሪክ ቋንቋ የተለያዩ ሕዝቦችን አንድ ባደረገበት ልክ በዚያች ቅጽበት እግዚአብሔር ጣልቃ ገባ። ነገር ግን እርሱ የሠራው ማንም በጠበቀው መንገድ አልነበረም። በገሊላ ተራራማ ሀገር ናዝሬት በምትባል ተራ መንደር ውስጥ በኋላ ሰዎች ከናዝሬት መልካም ነገር ሊወጣ ይችላልን ብለው እስኪጠይቁ ድረስ ምንም ትኩረት በማትስብ ስፍራ ማርያም የምትባል አንዲት ወጣት ድንግል ትኖር ነበር። እርሷም ዮሴፍ ለሚባል ሰው ታጭታ ነበር። እርሱም አናጢና የንጉሥ ዳዊት ዘር ነው። ምንም እንኳን ቤተሰቡ ከንጉሣዊ ክብር ወርዶ ወደ ዝቅተኛ ኑሮ ከገባ ረጅም ጊዜ ቢሆነው። ማርያም ምናልባት በ12 እና በ16 ዓመት ዕድሜ መካከል ትገኝ ነበር። ይህም በመጀመሪያው ክፍለ ዘመን የአይሁድ ባህል ለእጮኝነት የተለመደ ዕድሜ ነበር። ያኔ እጮኝነት ከዘመናዊው የመተጫጫት እጅግ የጠነከረ ውል ነበር። የሚፈረሰው በፊች ብቻ የሆነ ሕጋዊ ውል ነበር። ነገር ግን ጋብቻው የሚፈጸመው በተለምዶ ከአንድ ዓመት በኋላ ከሰርጉ ሥነ ሥርዓት በኋላ ነበር። ማርያም ምናልባት በዕለት ተዕለት ሥራዋን እያከናወነች፣ እህል እየፈረጨች ወይም በቤቷ ውስጥ ልብስ እያጠፈች ሳለ ሕይወቷ ለዘላለም ተለወጠ። መልአኩ ገብርኤል ተገለጠላት። ይህ መልአክ ከዘመናት በፊት ለዳንኤል ተገልጾ የትንቢት ራእዮችን ያብራራለት ያ ኃያል መልአክ ነው። የእርሱ መገለጥ በሰማያዊ ክብርና ኃይል የሚያበራ ስለነበር እጅግ ያስደነግጥ ነበር። ደስ ይበለሽ ጸጋን የሞላሽ ሆይ ጌታ ከአንቺ ጋር ነው ሲል ገብርኤል አወጀ። ማርያም በንግግሩ እጅግ ደነገጠች። ይህ የትኛው ያለ ሰላምታ ነው ብላ ታስብ ነበር። መልአኩም ፍርሃቷን ተረድቶ ለ2000 ዓመታት ሲስተጋባ የነበረውን ቃል ተናገረ። ማርያም ሆይ በእግዚአብሔር ፊት ጸጋን አገኝሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑሉ ልጅ ይባላል። ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። መልአኩ ለዚች ከማይታወቅ ስፍራ ለመጣች ታዳጊ የረጅም ዘመን ናፍቆት የሆነው የመሲሁ እናት እንደምትሆን እየነገራት ነበር። የማርያም ምላሽ ሁለቱንም ተፈጥሮአዊ ማንነቷንና ንጽሕናዋን ያሳያል። ወንድ ስለማላቅ ይህ እንዴት ይሆናል? እርሷ የእግዚአብሔርን ኃይል መጠራጠሯ አልነበረም፣ ስለ ሁኔታው አመጣጥ ምክንያታዊ ጥያቄ መጠየቋ እንጂ። የተፈጥሮን ሕግ ታውቃለች፣ እናም ከወንድ ጋር ተገናኝታ እንደማታውቅ እርግጠኛ ነበረች። የገብርኤል መልስ በሰው ልጅ ታሪክ ታይቶ የማይታወቅ ነበር። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ይህ የድንግል ጽንስ የፈጠራ ተአምር ነበር። በፍጥረት ጊዜ በውሃ ላይ ሰፍሮ የነበረው ያው መንፈስ በማርያም ላይ ያርፋል። በማኅፀኗም እግዚአብሔር ራሱ የሰውን ሥጋ ይለብሳል። ወሰን የሌለው አምላክ ሕፃን ሆነ፣ ፈጣሪ ፍጡር ሆነ።
ሁሉም ነገር በእርሱ የተፈጠረው ቃል መናገር የማይችል አቅመቢስ ሕፃን ሆነ። እምነቷን ለማበረታታት ገብርኤል ዘመዷ ኤልሳቤጥ መካን የነበረችውና በዕድሜ የገፋችው የ6 ወር ነፍሰ ጡር መሆኗን ነገራት። ለእግዚአብሔር የሚሳነው ነገር የለምና ሲል መልአኩ አወጀ። ከዚያም የማርያም ምላሽ መጣ። ቀላል፣ ጥልቅ እና ዓለምን የሚቀይር እነሆኝ የጌታ ባሪያ፣ እንደ ቃልህ ይሁንልኝ። በእነዚህ ቃላት ማርያም ለእርሷ ወሰን የሌለው ክብርንና የልብን የሚወጋ ሐዘንን የሚያመታውን ጥሪ ተቀበለች። ምንዝር እንደፈሰመች ተጠርጥራ በድንጋይ ተወግራ ልትገደል በምትችልበት ባህል ውስጥ ያለ አባት ለመውለድ እሺ ያለች፣ ግን ደግሞ የአዳኝ እናት ለመሆን እሺ ያለች። በዚያም ወራት ማርያም ተነስታ ፈጥና ወደ ይሁዳ ተራራማ አገር ዘመዷ ኤልሳቤጥ ወደምትኖርበት ከተማ ሄደች። ምናልባት ማርያም መልአኩ የነገራት ነገር እውነት መሆኑን ማረጋገጫ ፈልጋ ይሆናል። ወይም ደግሞ የሚረዳትና የሚያጽናናት ታላቅ ሴት ምክር አስፈልጓት ይሆናል። ማርያም ወደ ዘካርያስ ቤት ገብታ ኤልሳቤጥን ሰላም ስትል አንድ አስደናቂ ነገር ተከሰተ። የማርያምን ሰላምታ ድምፅ በሰማች ጊዜ ጽንሱ በኤልሳቤጥ ማኅፀን ውስጥ በደስታ ዘለለ። መጥምቁ ዮሐንስ ገና በእናቱ ማኅፀን እያለ ለመሲሁ መገኘት ምላሽ እየሰጠ ነበር። ኤልሳቤጥም መንፈስ ቅዱስ ሞላባት፣ እንዲህ ብላ ጮኸች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘለዋልና ከጌታ የተነገራትላት ቃል እንደሚፈጸም ያመነች ብፅዕት ናት። ከዚያም ማርያም በቅዱሳት መጻሕፍት ውስጥ ያሉት እጅግ ውብ መዝሙሮች ማግኒፊካት የማርያምን ምስጋናን ዘመረች። ነፍሴ ጌታን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን ውርደት ተመልክተዋልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ማርያም ከኤልሳቤጥ ጋር 3 ወራት ያህል ቆየች። 2 ተአምራዊ ሕፃናትን የተሸከሙ ሴቶች እርስ በርስ እየተበረታቱ። ከዚያም ማርያም ወደ ቤቷ ወደ ናዝሬት ተመለሰች። እዚያም ብዙም ሳይቆይ ዮሴፍ የርግመኝነቷን ጉዳይ ይረዳልና። ዮሴፍ ማርያምን ማርገዟን ባወቀ ጊዜ ከባድ ውሳኔ ከፊቱ ተደቀነ። ቃሉ ጻድቅ ሰው እንደነበር ይነግረናል፣ ሊያጋልጣት ስላልፈለገ። ነገር ግን ሁኔታው ግልጽ ነበር። ማርያም አርግዛለች፣ ልጁ ግን የእርሱ እንዳልሆነ ያውቃል። የዮሴፍን ጭንቀት አስቡት። የሚወዳት ሴት አርግዛለች። ሕጉ ምንዝር የፈጸመችን በድንጋይ እንድትወገር ያዛል። ዮሴፍ ያንን ከባድ ቅጣት ባያስፈጽም እንኳን በአደባባይ መፍታት ማርያምን ለዕድሜ ልክ ውርደት ይዳርጋታል። ዮሴፍ ካሉት አማራጮች ሁሉ የለዘበውን መሐሪ መንገድ መረጣ። በስውር ሊተዋት አሰበ። ይህም በትንሹ ለአደባባይ መጋለጥን እና እሷን ከከፋ ውርደት መጠበቅን ያካትታል። ነገር ግን ይህንን ውሳኔ ተግባራዊ ለማድረግ ገና ሲያስብ የጌታ መልአክ በሕልም ታየው። የዳዊት ልጅ ዮሴፍ ሆይ፣ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። መልአኩ ዮሴፍን የዳዊት ልጅ ሲል ጠራው። ይህም ንጉሣዊ የዘር ሐረጉንና ለዳዊት ዘር የተገባውን የመሲሁ ተስፋ የሚያስታውስ ነበር። ዮሴፍ ከእንቅልፉ ሲነሳ መልአኩ እንዳዘዘው አደረገ። ማርያምን ወደ ቤቱ ወሰዳት። ነገር ግን የበኩር ልጇን እስክትወልድ ድረስ አላወቃትም፣ አልተገናኛትም። የዮሴፍ ታዛዥነት ፈጣንና ፍጹም ነበር። ከሁኔታዎች ይልቅ እግዚአብሔርን ማመን መረጠ። ምንም እንኳን በስሙና ዝናው ላይ ዋጋ ቢያስከፍለውም ማርያምንና ልጇን ለመጠበቅ መረጠ። የማርያም እርግዝና የገፋ ሲሄድ ዓለሙ ሁሉ እንዲጻፍ ከቄሳር አውግስጦስ ትእዛዝ ወጣ። ይህ ለግብር አሰባሰብ ነበር። ሮም ምን ያህል ሕዝብ እንደምትገዛና ከእነርሱ ምን ያህል ገቢ መሰብሰብ እንደምትችል በትክክል ማወቅ ትፈልግ ነበር። ሁሉም ሰው ለመመዝገብ ወደ ትውልድ ከተማው መመለስ ነበረበት። ለዮሴፍም ይህ ማለት ከገሊላ ናዝሬት ወደ ይሁዳ ቤተልሔም መጓዝ ማለት ነበር። ይህም አስቸጋሪ መልክዓ ምድርን አቋርጦ የሚደረገው 90 ማይል ወይም 145 ኪሎ ሜትር የሆነ ጉዞ ነው።
ማርያምም አሁን በመጨረሻው የእርግዝና ሳምንታት ላይ ስለነበረ ከእርሱ ጋር መሄድ ነበረባት። ጉዞ ለበርካታ ቀናት የሚወስድ ነበር። በጥንቱ ዓለም ውስጥ የነበረውን የመንገድ ምቾት አለመጥባትና አደጋን እየተጋፈጡ ማታ ማታ በድንኳን እያደሩ ተጓዙ። በለመጨረሻም በድካም ዘለው ለእረፍት ጓጉተው ቤተልሔም ሲደርሱ ከተማዋ በሰው ተሞልታ አገኟት። ያሉ ክፍሎች ሁሉ ተያዙ ነበር። ያች ትንሽ መንደር በተለምዶ ለጥቂት መቶ ሰዎች መኖሪያ የነበረች ለመቆደር በተመለሱ የዳዊት ዘሮች ተጨናንቃ ነበር። ዮሴፍ ማረፊያ ለማግኘት በጭንቀት ፈለገ። የማርያም ምጥ ጀምሮ ነበር፣ ነገር ግን በእንግዶች ማረፊያ ስፍራ አልነበረም። በለመጨረሻም ለእንስሳት ማቆሚያነት የሚያገለግል በተር ውስጥ ጠለላ አገኙ። ቦታው የሳርና የፈግ ሽታ ያለው ቀዝቃዛና ነፋስ የሚገባበት በቀላል ፋኖሶች ወይም ችቦች ብርሃን ብቻ የሚበራ ነበር። የነገስታት ንጉሥ ወደ ዓለም የሚገባበት ቦታ ይህ ነበር። እናም ዚያ በትሑት በተር ውስጥ በእንስሳት ተከባባ ማርያም የበኩር ልጇን ወለደች። በከብቶች በተር ውስጥ የእንስሳት መመገቢያ ገውጣ ውስጥ ማስተኛትም። ጋላክሲዎችን በቃሉ የፈጠረው የጥንፈ ዓለም ፈጣሪ ረዳት የሌላቸው ጨቅላ ሕፃን ሆኖ ወደ ፈጠረው ዓለም ገባ። በኋላ ማዕበሎችን የሚጸነድንና በከኞችን የሚፈውሳቸው እጆች አሁን በጣም ትናንሽ ናቸው። አጋንንትን የሚያዝና ሙታንን የሚያነሳው ድምፁ አሁን ማልቀስ ብቻ ይችላል። የሕይወት እንጀራ የሆነው እርሱ በእንስሳት መመገቢያ ገውጣ ውስጥ ተኛ። እግዚአብሔር ሥጋ ሆነ፣ በእኛም አደረ። ይህ ሰው መሆን ኢንካርኔሽን የተገነወነው በሚታሰብ የተዘጋው ሁኔታ ውስጥ ነበር። ቤተ መንግሥት የለም፣ የንጉሥ አገልጋዮች የለም። ያለን የወጣት ማነች የሆነች እናት፣ ታማኝ ባሏና በበተር ውስጥ የተወለደ ሕፃን ብቻ ነው። እናም በዚያው ሌሊት በቤተልሔም ውጭ የነበሩ ሜዳዎች እረቶች መንጎቻቸውን ይጠብቁ ነበር። እረቶች በአይሁድ ማህበረሰብ ውስጥ ከታች የህብረተሰብ ክፍል የሚመደቡ ነበሩ። እርኩስና አይታመኑ ተብለው ይቆጠሩ ነበር። ምስክርነታቸው በሽምግልን እንኳን አይቀበልም ነበር። ነገር ግን እግዚአብሔር የልጁን መወለድ ለማብሰር የመረጣቸው ይህንኑ እረቶች ነበሩ። ድንገት የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ። በጣም ደነገጡ። መልአኩም እንዲህ አላቸው፣ አትፍሩ፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ ምስራች የምነግራችኋለሁና ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግሙም ተኝቶ ታገኛላችሁ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት ነበሩ፣ እግዚአብሔርን እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር በአርያም፣ ሰላምም በምድር ለሰው ልጅ በጎ ፈቃድ። አየር በቁጥር የሌላቸው መላእክት አምልኮ ተሞላ። እረኞቹም በአድናቆትና በክብር መሬት ላይ ተደፉ። መላእክቱ ከእነርሱ ሲለዩ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህም የሆነውን ነገር እንይ ተባባሉ። ፈጥነውም ሄዱ፣ ማርያምና ዮሴፍን ሕፃኑንም በግርግም ተኝተው አገኙ፣ ልክ መልአኩ እንደነገራቸው። እነዚህ ሻካራ ያልተማሩ ሰዎች የመጀመሪያዎቹ ወንጌላውያን ሆኑ። ያዩትንና የሰሙትን ለሁሉም ነገሩ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እረኞቹም ስለ ሰሙትና ስላዩት ነገር ሁሉ እግዚአብሔርን እያመሰገኑ እና እያከበሩ ወደ መንጎቻቸው ተመለሱ። ከተወለደው ንጉሥ ጋር በመገናኘታቸው ሕይወታቸው ለዘላለም ተለውጧል። ኢየሱስ ከተወለደ ከተወሰነ ጊዜ በኋላ ምናልባትም ከጥቂት ወራት እስከ 2 ዓመት ባለው ዕድሜ ላይ ያለ ምስጢራዊ እንግዶች ከምስራቅ ወደ ኢየሩሳሌም መጡ። እነዚህ ሰብዓ ሰገል ማጂ ነበሩ። ከፈርስ ወይም ከባቢሎን የመጡ ጠቢባን፣ ከዋክብትንና የጥንት ትንቢቶችን ያጠኑ የተማሩ ሰዎች በአደገኛ ቦታ አደገኛ ጥያቄን ይዘው መጡ። የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና። ይህ ጥያቄ መላዋን ኢየሩሳሌምን አናወጠ። ንጉሡ ሄሮድስም በሰማ ጊዜ ደነገጠ። ታላቁ ሄሮድስ የምትወደዋን ሚስቱን ማርያምንና እናቷን እና 3 ወንዶች ልጆቹን ሳይቀር ሊገለብጡኝ አሲረዋል በሚል ጥርጣሬ የገደለ በፍርሃት የሚታመስ ጨካኝ ነበር። አሁን እነዚህ የውጭ ክቡራን ሰዎች ስለ ሌላ የአይሁድ ንጉሥ እየጠየቁ ነው። ለሄሮድስ ይህ የሁሉን አደጋ ነበር።
እርሱ እስከሚያውቀው ድረስ አንድ የአይሁድ ንጉሥ ብቻ ነው ያለው፣ እርሱም ራሱ ነው። ማንኛውም ተቀናቃይ ሕፃንም ቢሆን መወገድ ነበረበት። ሄሮድስም የካህናት አለቆችን፣ ጸሐፊዎችንና የዕብራይስጥ ቅዱሳት መጻሕፍትን ጠንቅቀው የሚያውቁ የሃይማኖት ሊቃውንትን ሰበሰበና መሲሁ የት እንደሚወለድ ጠየቃቸው። እነርሱም ነቢዩን ሚክያስን በመጥቀስ ወዲያውኑ መለሱ። በይሁዳ ቤትልሔም ነው አሉ። ነቢዩ እንዲህ ብሎ ጽፏልና፣ አንቺ ቤትልሔም የይሁዳ ምድር፣ ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና። የሃይማኖት መሪዎች ትንቢቱን ያውቁ ነበር። መሲሁ የት እንደሚወለድ ምዕራፍና ቁጥር ጠቅሰው መናገር ይችላሉ። ቢኖርም እርሱ በመጣ ጊዜ ሊቀበሉት አልቻሉም። ከእምነት የወለደ ዕውቀት ከንቱታ ነው። የሃይማኖት መሪዎች የተናገሩትን ሲሰሙ ሄሮድስ ተንኮላየና ክፉ ነገር አደረገ። ሰብአ ሰገልን በስውር ጠራቸው። ዕቅዱ እንዲሰማበት አልፈለገም። ኮከቡ የታየበትን ትክክለኛ ጊዜ ከእነርሱ ተረዳ። ይህም የሕፃኑ ዕድሜ ለማወቅና ስጋቱን ለማጥፋት ይረዳዋል። ከዚያም ቃላቱን በሐሰተኛ ቅድስና ለውሶ ለሰብአ ሰገል እንዲህ አላቸው፣ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ እኔም ደግሞ መጥቼ እንድሰግድለት ባገኛችሁት ጊዜ ንገሩኝ አላቸው። ይህ በሃይማኖት ቋንቋ የተተከለ ውሸት ነበር። ሄሮድስ ለዚህ ልጅ መስገድ ምንም ሐሳብ አልነበረውም። እርሱ ሊገድለው ያሰበ ነበር። ንጉሡ እነዚህን የውጭ ክቡራን ሰዎች ሳያውቁት በሕፃን ግዳያ ወንጀል ተባባሪዎቹ እንዲሆኑ ዓይናቸውን ሳቆች እንደሆነለት ሊያስተካክል ይችላል። ሰብአ ሰገሉም ምንም ሳይተረተሩ ተስማሙ። ከቤተ መንግሥቱም ወጥተው ጉዞአቸውን ቀጠሉ። በምሥራቅ ያዩት ኮከብ ሕፃኑ እስካለበት ድረስ ይመራቸው ነበር። ኮከቡ ሲቆም ባዩ ጊዜ በታላቅ ደስታ እጅግ ደነገጡ። ቤትም ገቡ። ሕፃኑንም ከእናቱ ከማርያም ጋር አዩ። እነዚህ ሰዎች ታላቅ ዕውቀት ያላቸው እና ምናልባትም ትልቅ ሀብትና ደረጃ የነበራቸው ናቸው። ግን በዚች ትሑት ቤት ውስጥ ወድቀው ለዚህ ሕፃን ሰገዱ። በዚህ ትንሽ ልጅ ውስጥ ንጉሥነትና አምልክነትን አዩ። ከዚያም ሳጥኖቻቸውን ከፈቱ፣ ስጦታዎችን አቀረቡለት። ወርቅ፣ ዕጣን እና ከርቤ። ወርቅ ለንጉሥ የሚገባ ስጦታ ነው። የኢየሱስን ንጉሥነት ያሳያል። ዕጣን በቤተ መቅደስ አምልኮ የሚያገለግል ነው። አምልክነቱንና የካህን ደረጃውን ያሳያል። ከርቤ ግን ለቀብር ዝግጅት የሚውል ነው። ይህም ሞቱን ይመለክት ነበር። ተልኳቸው ተጠናቀቀ፣ ሊመለሱም ተዘጋጁ። ነገር ግን ልጁን ለመጠበቅ እግዚአብሔር ጣልቃ ገባ። ሰብአ ሰገል ወደ ሄሮድስ እንዳይመለሱ በሕልም ተረዱ። እግዚአብሔር የንጉሡን ክፉ ሴራ አጋለጠ። ስለዚህ በሌላ መንገድ ወደ አገራቸው ሄዱ። ሆን ብለው ኢየሩሳሌምን በመራቅ ሄሮድስን በከንቱ ሲጠብቅ ተዉት። ሄሮድስ በሰብአ ሰገል እንደተታለለ በተረዳ ጊዜ እጅግ ተቆጣ። ፍርሃቱና ንዴቱ ፈንድቶ በታሪክ ውስጥ እጅግ አሰቃቂ ወደ ሆነ ጭፍጨፋ ተቀየረ። ወታደሮቹን ወደ ቤተልሔም ላከ። ከሰብአ ሰገል እንደተረዳው ዘመን 2 ዓመት የሆናቸውን ከዚያም በታች ያሉትን ወንድ ሕፃናት ሁሉ አስገደለ። የንጹሐን እልቂት የኤርምያስን ትንቢት ፈጸመ። ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ። ራሔል ስለ ልጆቹ አለቀሰች፣ መጽናናትም አልወደደችም የሉምና። ግን ኢየሱስ አመለጠ። የጌታ መልአክ ለዮሴፍ በሕልም ታይቶ አስጠንቅቆት ነበር። ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ እስከ ነግርህም ድረስ በዚያ ተቀመጥ። ዮሴፍ ወዲያው ታዘዘ። ቤተሰቡን ይዞ በሌሊት ወደ ግብፅ ሸሸ። እስከ ሄሮድስ ሞትም ድረስ በዚያ ቆዩ። የኢየሱስ ልደት የሰው ልጅ ታሪክ መለወጫ ነጥብ ነበር። በዚያ የቤተልሔም በረት ውስጥ እግዚአብሔር ማንም ያልጠበቀውን አደረገ። አዳኝን አላከም፣ ራሱ መጣ። ሩቅና ግድ የለሽ ሆኖ አልቀረም። ወደ መከራችን፣ ወደ ድካማችን፣ ወደ እኛ ሰብአዊነት ገባ። የበረቱን ትሕትና አስቡ። ይህ ከእንስሳት ጋር የሚጋራው ቦታ ነበር። አየሩ በእርጥብ ሳር፣ በእንስሳት ላብ እና በመሬት ላይ በተጠራቀመው የእንስሳት ቆሻሻ ጠረን የተሞላ ነበር። እናም በዚህ የምድር ሽታና ዝቅተኛ ድምጾች ባሉበት ቦታ የሰማይ ንጉሥ በከብቶች መመገቢያ ውስጥ ተኛ። እርሱ ራሱን ያዘማመደው ከኃያላንና ከባለመብቶች ጋር ሳይሆን ከድሆችና ከተገለሉ ጋር ነው። የኢየሱስ ልደት የተሰበረውን ዓለም የእግዚአብሔርን የማዳን ተልእኮ ነበር። የጥንት የተስፋዎች ፍጻሜና የአዲስ ኪዳን መጀመሪያ ነበር። ይህ ሁሉንም ነገር የለወጠ ታሪክ ነው። ይህ ታሪክን ከክርስቶስ በፊትና በኋላ ብሎ የከፈለ ልደት ነው። ይህ እኛ የእግዚአብሔር ልጆች እንድንሆን ዘንድ እግዚአብሔር ከኛ አንዱ የሆነበት ምሽት ነው። ይህ ጥንታዊ ታሪክ ለዘመናዊው ዓለማችን በኃይል ይናገራል። ደረጃን፣
ተጽዕኖንና ዝናን በሚያሳድድ ዘመን እግዚአብሔር ዝቅታን እንደመረጠ እንረሳለን። ኃይልንና ታዋቂነትን በሚያመልክ ባህል ውስጥ እርሱ እንደ ረዳት የሌለው ሕፃን ሆኖ በተረሳች ከተማ ውስጥ ለምትኖር ታዳጊ እናት መጣ። ሀብትንና ምቾትን በሚያድን ዓለም ውስጥ በረት ውስጥ ተወልዶ በግርግም ውስጥ ተኛ። ይህ የገና ታሪክ የእኛን እሴቶች ይሞግታል። እኛ ትልቅ ቤት፣ የተሻለ ሥራ፣ የበለጠ ዕውቅናን እናሳድዳለን። ግን እግዚአብሔር እውነተኛ ታላቅነት ያለው በትሕትናና በአገልግሎት ውስጥ ነው ይላል። ከኛ በታች ነው ብለን በምናስባቸው ሰዎች መካከል ግድብ አንገባለን። ድሆች፣ ስደተኞች፣ የተገለሉት። ግን እግዚአብሔር የልጁን ልደት አደልብር ሊጀምረው ለእርቶች ነው፣ ከሁሉ ለተናቁት ነው። ታሪኩ በተጨማሪም እግዚአብሔር በተልእኮ ለእሺ የሚሉ በተራ ሰዎች በኩል እንደሚሰራ ያስታውሰናል። ማርያም በዓለም መለኪያ ልዩ ሰው አልነበረም። ዮሴፍ ተራ ናቴ ነበር። እረቶችም በማህበረሰቡ የተገለሉ ነበሩ። ግን በሰው ልጅ ታሪክ ታላቅ ቤት ላይ ማዕከላዊ ሚና እንዲጫወቱ እግዚአብሔር የመረጣቸው ሰዎች እነዚህ ነበሩ። እግዚአብሔር ዛሬም ለማርያም እንዳለው እንደ ቃልህ ይሁንልኝ የሚሉ ተራ ሰዎችን ይፈልጋል። ታዲያ እርሳችሁን ወደ ኋላ ያዛችሁ ምንድነው? ምናልባት ዋጋ ቢላችሁ፣ የተረሳችሁ ወይም በቂ ያልሆናችሁ ይሰማችሁ ይሆናል። እግዚአብሔር የማይመስሉትንና ትሑትንን በመጠቀም ልዩ ባለሙያ እንደሆነ ያስታውሱ። ምናልባት የማይሆን ሁኔታ ተጋርፋችሁ ይሆናል። ያ ድንግል እንድትጸና ያደረገው አምላክ በሕይወታችሁ ውስጥ የማይሆነውን እንደሚያደርግ ያስታውሱ። ወይም በጨለማ ተከብባችሁ ክፋት እንዲያሸንፍ ከመሰላችሁ የሄሮድስ ነፍሰ ገዳይ ቁጣ እንኳን የእግዚአብሔርን ዕቅድ ማስቆም እንዳልቻለ አትርሱ። የኢየሱስ ልደት እግዚአብሔር ይህንን የተሰበረውን ዓለም እንዳልተወው ያዋጃል። ወደ ውስጡ ገባ፣ ሥጋና ደምን ለበሰ፣ ረሃብን ቀመሰ፣ መገፋትን ቀመሰ፣ ሕመምን ቀመሰ፣ እናም በመጨረሻም ሞትን ቀመሰ። ሰው መሆን ምን እንደሆነ ያውቃል፣ ትግላችሁን ይረዳል። እናም በዚያ ምሽት ለእረቶቹ እንዳቀረበላቸው ለእርሳችሁም ያቀርብላችኋል። የምስርት ዜናን ይጋብዛችኋል። ማንም ይሁናችሁ፣ ያደረጋችሁት ምንም ይሁን፣ የነበራችሁት ቦታ የትም ይሁን፣ መታችሁ እንድታመልኩት ኢየሱስን ጋብዛችኋል። የእርሱን ይቅርታ እንድትቀበሉ፣ ሰላሙን እንድትላመዱ፣ የዘላለም መንግሥት አካል እንድትሆኑ ይጋብዛችኋል። በዚህ የገና በዓል ያንን ተለምዶ ታሪክ በደጋግማችሁ ስትሰሙ በቃ ስሜታዊ ታሪክ ብቻ ሆኖ እንዲቀር አይፈቀድ። ያናውጣችሁ፣ ይፈትናችሁ፣ ይለውጣችሁ። የሥጋዌን ድንቅ በሐውል ልባችሁንና ቤታችሁን በእውነተኛ ደስታና ሰላም ይምላ። ጥልቅና የተባረከ የገና በዓል ይሆንላችሁ። ክብር ለእግዚአብሔር በአርያም፣ ሰላምን በምድር ለሰው ልጅ በጎ ፈቃድ።